የኢትዮጵያ የጨቅላ ህጻናት ህክምና ማህበር የተመሰረተው ለጨቅላ ህጻናት ህክምና ሰብ ስፔሻሊስት ሐኪሞች ሲሆን ዓላማው የጨቅላ ህጻናትን ጤና በሀገሪቱ ማስጠበቅ። ይህ ማህበር ከህጻናት ህክምና ሐኪሞች ጋር ከጨቅላ ህጻናት ሰብ ስፔሻሊቲ ፌሎዎች፣ ከጨቅላ ህጻናት ህክምና ሰብ ስፔሻሊስት ተማሪ ሐኪሞች ጋር ከጨቅላ ህጻናት ነርሶች እንዲሁም ማንኛውም የጨቅላ ህጻናት ጤና ላይ ከሚሰሩ የጤና ባለሙያዎች ጋር በመተባበር ይሰራል። ዓላማችን በኢትዮጵያ የሚወለዱ እያንዳንዱ ጨቅላ ህጻናት በወቅቱ የሚሰጥ ደህንነቱ የተጠበቀ ፍትሃዊ፣ በሳይንሳዊ መረጃ የተደገፈ ከፍተኛ ጥራት ያለው ርህራሄ የተሞላበት የጨቅላ ህጻናት ህክምና እንዲያገኝ ማስቻል ነው። ተልዕኳችን የሙያዊ አቅም ግንባታ መፍጠር፣ በማስረጃ ላይ የተመሰረተ የህክምና አሰራር መዘርጋት፣ የፖሊሲ ለውጥ ማምጣት፣ የጨቅላ ህጻናትን ጤና በተመለከተ ከሚዲያ ተቋማት ጋር አብሮ መስራት እንዲሁም ቅስቀሳ ማድረግ ይገኝበታል። ጤናማ ጅማሮ ለሁሉም ጨቅላ ህጻናት። ጤናማ ጅማሮ ለሁሉም ጨቅላ ህጻን